ና ይሄ ደግሞ ምንድነው? አቤት ምን ልታዘዝ? ምንድነው? እዚህ አስተናጋጅ ነህ? አይ አስተናጋጆቹ እስኪመጡ ድረስ ቁጭ ከምል አስተናግድ ብዬ ነው። ምን ይላል የለበስኩትን አታይም? ጭራሽ ደግሞ ብዙ ጊዜ ስራ ቦታ እያየሁህ አይደለም። አይ ብዙም ይሁን ሰላም አልወድ ነው። ማን እንደሆንኩ አላወቅም መሰለኝ። የዚህ ቤት ኃላፊ ነኝ። እንዴ ጋሼ በጣም ይቅርታ። እኔማስ ጥበቃ መስለኝ ነበር። ትናንትና ማታ በሌላ እየጨፈራችሁ አደራችሁ። የኔማ ማዝናሽ ቤት ጭፈራ ቤት መሰላችሁ እንዴ? ኧረ ማዘር እየከፈልን አይደል እንደምንኖረው። በ1000 ብር ቤቴን አከራይቼ ጭፈራ ቤት ካረጋችሁ 5000 ብር ብከፍል ኖሮ እኔ ጨፍሩ ነበር። ምንድነው ማዘር ለዚህ ቤት የሚያካብዱት? ከአይጥ ጋር ደባል አድርገው እያኖሩ። ታዲያ ምን ችግር አለው? አይጥ ከአይጥ ጋር ደባል ሆነ ቢሉ። ኧረ ማዘር ምንድነው? አይስደቡና። እውነቴን እኮ ነው። እራሳችሁን አይታችኋል፣ ገምታችኋል እኮ። ባትታጠቡ እንኳን አትታጠቡ። እኩል አካፍል። ያከፍል እኩል አምጣው። እንደውም እኔ ራሴ አካፍል። እኩል አካፍል። ይኸውልህ እኔ ያለው እንዴ እኔ እኩል አካፍላችኋለሁ። አናቷ ላይ እቺ ትንሽ አልበዛችም? ልቀንሳታ? እሺ ቀንሳት። እንዴ አረ በለው። አልበዛችም? ልቀንሳታ? እሺ ቀንሳት። ትንሽ። እሺ ትንሽ። ውይ እቺ አልበዛችም? እኩል ጎሜ ጁስ ነው ይጣፍጣል። እቺ ቀረች። እቺ ደግሞ ምን ታረግላችኋለች? በቃ ለጠጣዋ። ናይስ ማሟቿ። በጣም እናመሰግናለን። እንዴ በቃ ቻው። ያለው ዛሬማ በሸቀልኩበት ጥብስ ነው በላው። አስተናጋጅ ተረበልና። አቤት አለቃ፣ ምን ልታዘዝ? አንድ ጥብስ አሪፍ አድርገ። ጥብስ? ይሄን እድልማ መጠቀም አለብን። እሺ አቤት ማዘር። የኔ ልጅ አንድ የተለመደችዋል። ዛሬማ ሆዴ በጥብስ መጨናነቁ ነው። ይሄው ዋው ጥብሷ መጣች። አሁን እድሌን መጠቀም አለብኝ። ሰላም። ይሄ የኔ ወንድም ላታምነኝ ትችላለህ። ከተወለድኩ ጀምሮ ለብቻ በልቼ አላውቅም። እናማ ለብቻ መብላት ስለማልወድ የኔ እስከሚመጣ ያንተን ቀድመን እንብላ። እርሶም አዘዋል? አዎ በቃ እንብላ። ይህንንማ ያኛኩ ጊዜ አልገልም። ዋጥ ላድርገው። ኧረ አጎራረስ። ወይኔ ጥብሴ የፈጣሪ አለ። ሴትዮ ማኝካ የለትም እንዴ? ቀስበሉ እንጂ ከማኝካ ልዋጣው እንዴ? ቆይ የእሷ ጥብስ ብቻ ይምጣል። ምንም ሳልበላ ጨረሰችው እኮ። በቃ በዚህ ላይ ደግሞ ጎሜ ጁስን ጠጣለሁ። በቃ አለቀ። ዛሬ ተዘጋ። ዋው በጠጣ። ኧረ ጠጣለሁ። በቃ አሁን አምጡት። ይኸው መጣል። በቃሽ። አሁን ነው መብላት። የኔ ወንድም እኔ ጠግቤያለሁ። እሺ አንተ ለብቻ አምጡት። እንዲጣፍጥ ጎሜውን ጠጣበት። ራን እርሶ ብቻ ሄዱ። ቀላል ብላለሁ እንዴ? ሽሮ ነው እንዴ? አይ የፈጣሪ አለ። ያዙልኝ። ወይኔ ጥብሴ። ኧረ ትለይብኛለህ። አንዴ ማንደያሽን ዳውን አድርጊውና ነይ። ምን ፈለጉ ደግሞ? ወጤ እንዳያርብኝ። አንቺ ከወጥ ውጪ ምን ታውቂያለሽ? እኔ አንቺ ባልማ ቴክኖሎጂ ነው ማሳይ። ነይ። ምንድነው ደግሞ? ስልክሽን ይዘሻላ? ሄ ጂሚ። ሰላም መሱድ፣ ምን ልርዳ? ማናት ጂሚ? አይ አለማወቅ። ጂሚ ኤአይ ናት። እሺ መጣች ደግሞ አንተ ወጠጤ። አረጋሽ ደግሞ ና ወዴት ነው የምትሄዱ? ና አረጋሽ ደግሞ ምንድነው የምትጨቃጨው? ምንድነው የምታሳዩ? ሎጂያ ነው ድሮም ያልተማረ ሰው። አሁን ተመልከቺ። ሃይ ጂሚ፣ እባክሽን ለሚስቴ ደውዪ። ለየትኛዋ ሚስትህ ልደውልልህ? እኔ ያልኩሽ ሚስቴ ጋር ደውዪ ነው። እኔም እኮ የጠየቅኩ ከአራቱ ሚስቶችህ ለየትኛዋ ልደውልልህ? ኧረ ተይ በእናትሽ። ከራምዚ ሪል ስቴት አንድ ቤት ገዝልሻለሁ ብዬሽ። ወይኔ እውነትክና ከነዛ ከሚያምሩት ነጭ ቤቶች አንዱን ገዝልሻለሁ። ምን ታፈጣለ? ቴክኖሎጂ። እማዬ አረ ምንድነው?
አያትሽ እኮ ሞቱ። አዎ ያንቺ እንዴ ምን ነው እንዴ? የሀያቴ ጥርስ እኮ ሁለቱም ወርቅ ናቸው። እናማ በዚህ ኑሮ ውድነት ሁለቱን ወርቆች ይዞ ሊቀበር እና ምን ልታረጊው ነው? ሳይቀበር በፊት ሁለቱን ጥርሶች መንቀል አለብን። እሺ ቶሎ በሉ፣ መንቀያ ነገር አምጡ፣ ቶሎ እንሂድ። ይኸው ማዬ። ምንድን ነው ይሄ? መንቀያ ነው። ተው፣ በዚህማ ይነሱብናል። ኧረ ማዬ፣ ይሄ እኮ ቶሎ ለመንቀል አሪፍ ነው። በቃ አሁን እንሂድ እንዳይረፍትብን። ይኸው መተን ነው። ተው እንዴ ከመቼው አሁን አይደል እንዴ ደውዬ ነገርኳችሁ? አይገርምም? ለቀብር አይደርሱም የተባባለን በምን ፍጥነት ደረሱ? እድሜ የአንጎን ተጠቅመን የመጣ ነው። ያንጎን እንዴት? ያንጎን ከተጠቀማችሁ እኮ እስከ 30% ባነሰ ዋጋ ብዙ ጉዞ መጓዝ ትችላላችሁ። ይሄን ያህል? በዛ ላይ ደግሞ ለመጀመሪያ 6 ጉዞዎች 15% ቅናሽ አለው። ሲገርም። እኔ የሚገርማችሁ ከዚህ በፊት 86 10 ወይም ስትሪት ፒካፕ ተጠቃሚ የነበሩ ደንበኞች አፑን አውርዶ ሲጠቀሙ 15% ቅናሽ ተጠቃሚ ይሆናሉ። ዋው ያንጎ ሲገርም። በጣም ነው የሚገርመው። በጣም ነው የሚገርመው። ና አቤት ማዬ። በዛ በኩል ሂድና እንዳይሆን ሸፍናቸው። አንተ ደግሞ ሁለቱን ወርቆች ትነቅላለህ። እኔ ግን ፈርቻለሁ። በዚህ ያክል ዘረዘላ ይሄ ሰውዬ እንዳይነሳብን። ክፈተው ወርቁን።